Okay, x5 ዴሪቬቲቮችን ደግሞ ለማየት እንሞክር. The first one is ax4e1 በx5 ዴሪቬቲቭ which means ሴንተራል አተም ላይ ሎን ፔር ሆኖ አጠቃላይ አራት ሰራውንዲንግ እና አንድ ሎን ፔር ቢኖረው ማለት ነው. እስኪ መጀመሪያ አራት ሰራውንዲንግ እና አንድ ሎን ፔር ከመኖሩ በፊት እስኪ x5ን ላስታውሳችሁ. ባለፈው ይሄንን አይተን ነበር ታስታውሳላችሁ. ይሄ x5 ነው. ይሄ ሴንተራል አተም ሲሆን እነዚህ ሁለቱ ምን ይባላሉ? አክሲያል ፖዚሽን እንላቸዋለን. ሰራውንዲንግ ናቸው. እነዚህ የምትመለከቷቸው ቢጫ ከለሮች ደግሞ ኢኳቶሪያል ፖዚሽን ናቸው. አጠቃላይ 1 2 3 4 5 የሆኑ ቦንዶች አሉ ማለት ነው. ሁለት አክሲያል 3 ኢኳቶሪያል. ይሄ ባለፈው ላስታውሳችሁ. ስለዚህ ጋር ራይት አንግል ነው 90 ዲግሪ ነው. ቢትዊን ኢኳቶሪያል ቱ ኢኳቶሪያል 120 ዲግሪ። ስለዚህ ምን ማለት ነው? x5ዎች 90 ዲግሪ እና 120 ዲግሪ ያላቸው ማለት ነው. a good example for this one is PCl5ን ባለፈው አይተናል. አሁን ምን ማለት ነው? ax4e1 ማለት አሁን 4 + 1 5 ነው. ኦሬዲ ይሄ 5 ነው ማለት ነው. ስለዚህ እዚህ ላይ ax4e1 ማለት ከነዚህ ከአምስቱ አንዱ ጋር ሎን ፔር ኦፍ ኤሌክትሮን ይቀመጥ ነው. ሎን ፔር ያገኛችሁት ቦታ ማስቀመጥ አትችሉም. ሎን ፔር የሚቀመጠው x5 ከሆነ አጠቃላይ አምስት ሰራውንዲንግ ካለ ሎን ፔር የሚቀመጠው ቢጫ ላይ ነው. ቢጫ ማለት ኢኳቶሪያል ፖዚሽን ላይ ነው. ብትፈልጉ ሎን ፔር እዚህ ማስቀመጥ ትችላላችሁ. ብትፈልጉ እዚህ ጋር ማስቀመጥ ትችላላችሁ. ብትፈልጉ እዚህ ጋር ማስቀመጥ ትችላላችሁ እንጂ አክሲያል ላይ ሎን ፔር ማስቀመጥ አይቻልም. ስለዚህ ከነዚህ ከሶስቱ ላይ አንዱ ላይ ሎን ፔር ታስቀምጣላችሁ. ለምሳሌ እስኪ ይሄንን ውሰድ. ሌትስ ቴክ ይሄኛውን ላንሳው. አሁን ምን አነሳው ማለት ነው? አንድ ኢኳቶሪያል አነሳው. አንድ ኢኳቶሪያል ተነስቶ እዚህ ጋር ምን አለ? ሎን ፔር አለ ማለት ነው. therefore the shape of ax4e1 ይሄንን ይመስላል. ይሄን ቅርጽ ይመስላል ማለት ነው. ይሄን ቅርጽ በደንብ ይዩት. ስለዚህ ይሄ ቅርጽ ምን ተባለ? ሲሶ ብለን ዲተርማይን እናደርጋለን ማለት ነው. ስለዚህ ምን ይሆናል ማለት ነው? ኤ እዚህ ጋር ይኖራል። እዚህ ጋር ኢኳቶሪያሎች አሉ። ይሄ ኢኳቶሪያል ፖዚሽን ነው ማለት ነው። እዚች ጋርችን በደንብ ተመልከቱ። ትራያንግል ፖዚሽን ላይ የሚቀመጥ ኢኳቶሪያል ነው። ከላይ እና ከታች አክሲያል አለ ማለት ነው. አሁን አራት ሰራውንዲንግ ማለት የቱ ጋር ይቀመጣሉ? አንዱ እዚህ ጋር ይቀመጣል፣ ሁለተኛው እዚህ ጋር ይቀመጣል፣ ሶስተኛው እና አራተኛው እዚህ ጋር ይቀመጣሉ። እዚህ ጋር ማድረግም ትችላላችሁ። ስለዚህ አንዱ ሎን ፔር እዚህ ጋር ይሆናል ማለት ነው። አሁን ይሄ ማን ነው? ሎን ፔር። የቀሩት ግን 1 እዚህ ጋር ቦንድ አለ፣ 2 እዚህ ጋር ቦንድ አለ፣ 3 አክሲያል ላይ አለ፣ 4 አክሲያል ላይ አለ ማለት ነው። ስለዚህ ax4e1 ስትባሉ ሁሉ ጊዜ ሎን ፔር ማስቀመጥ የምትችሉት እዚህ ጋር ትችላላችሁ፣ ወይንም እዚህ ጋር ትችላላችሁ፣ ወይንም እዚህ ጋር ትችላላችሁ። 3 ፖሲቢሊቲ ያላችሁ ማለት ነገር ግን አክሲያል ላይ መንካት አይቻልም ማለት ነው። ለዚህኛው ስለዚህ እነዚህ ምንድናቸው ማለት ነው? ሲሶ ብለን ዲተርማይን እናደርጋለን ሞለኪውላር ጂኦሜትሪ። ለዚህኛው ጥሩ ምሳሌ መሆን የሚችል ለምሳሌ SF4 ሰልፈር ቴትራፍሎራይድን እዚህ ላይ መመደብ እንችላለን። እስኪ እንየው እንዴት እንደሚሰራ። ለምሳሌ ሰልፈር አቶሚክ ነምበሩ 16 ስለሆነ 286 6 ቫለንስ ኤሌክትሮን። ስለዚህ SF4 ላይ ስንት ሰልፈር ነው ያለው? 1 times 6 6. How many fluorine? 4. Fluorine 4 times 7 28. 4 fluorine atom. 7 you know fluorine is group 7 element. Total 34. ይሄ 34 ምን ይባላል? ቶታል ቫለንስ ሼፕ ኤሌክትሮንስ። አጠቃላይ ሰልፈርና ፍሎሪን ቫለንስ ኤሌክትሮናቸው 34 ነው። ከ34 በላይ መጠቀም አንችልም ማለት ነው። ስለዚህ ምን ይሆናል? ሰልፈር መሃል ላይ ይሆናል። ዝም ብዬ ልስራ እስኪ። ሰልፈር 1 2 3 4 ራንደምሊ ዝም ብዬ ልስራ። ሰልፈር 4 ፍሎሪን አለ። 1 2 3 4 አራት ቦንድ ማለት ስንት ነው? 8 ማለት 1 2 3 4 1 ቦንድ it contains 2 electron 4 ቦንድ 8 electron total 34 minus 8 26. ስለዚህ 26 ይቀረኛል። ለእያንዳንዱ ፍሎሪን 6 እንሰጣለን። 6 ኤሌክትሮን ማለት ነው። ለምን? አንድ ቦንድ 2 ነው። 6 ሲያገኝ 8 እንዲሆን 6 6 6 6 24 አሁንም ቀሪ ስንት አለኝ? 2 ሁሌ ኤሌክትሮን ከተረፈን ለሴንትራል አተሙ ለሰልፈር እንሰጠዋለን ማለት ነው። now in this case what is the central atom? sulfur is represented by A. how many fluorine atom? 1 2 3 4 ax4. is there any lone pair on central atom? yes. how much? 1 lone pair እኮ ሌላም ቦታ አለ ግን ሴንትራል አተም ላይ አንድ ነው ያለው E1። ስለዚህ ምን ማለት ነው? ልክ x4e1 ስትባሉ ኦኬ ምን ሼፑ ምን ይሆናል ማለት ነው? ሰልፈር እዚህ ጋር ይቀመጣል 1 2 3 ሶስቱ ፍሎሪኖች አንድ እዚህ ጋር ይቀመጣል፣ አንዱ እዚህ ጋር ይቀመጣል። ትራያንግል ቅርጹ እንደተጠበቀው ነው ማለት ነው። ሼፑ ትክክለኛ አሰሳሩት 1 2 ሶስተኛው እዚህ ጋር ይቀመጣል ፍሎሪን፣ አራተኛው ደግሞ ከታች ይቀመጣል ማለት። እዚህ ጋር ማን ይሆናል ማለት ነው? ሎን ፔር ይቀመጣል ማለት ነው። አያችሁት? ስለዚህ
AX4 E1 ስለሆነ SF4 ላይ ትክክለኛ ሞለኪውላር ጂኦሜትሪ ሲሰሩ አንደኛው ሎን ፔር አክሻን ላይ ማድረግ አይቻልም ወይዚ ይሄ ቅርጹ ምን አይነት ነው ማለት ነው ሲሶ እንላለን ማለት ነው therefore this is AX4 E1 ሲሶ የሆነ ሞለኪውላር ጂኦሜትሪ ያላቸው SF4 እዚህ ላይ መመደብ እንችላለን ማለት ነው ግን ምናልባት አይታችሁ ኮን ኦክቴት ሩል ጥሷል አይደል 1 2 3 4 5 6 7 8 9 10 is greater than 8 አንዳንድ ሞለኪውሎች ኦክቴት ሩል ሊጥሱ ይችላሉ ሰልፈር ለምሳሌ የጣሱ ለምንድነው ፔሪድ 3 ኤሌመንቶች እና ከዛ በላይ የሚገኙ ኦክቴት ሩል ሊጥሱ ይችላሉ ሴንተራል አተማቸው ለምን ፔሪድ 3 ነው ማለት ዲኦርቢታል አለው ዲኦርቢታል ስላላቸው ከዛ በላይ ኤክስፓንድ ሊያደርጉ ይችላሉ ማለት ነው ኦኬ ኔክስት AX3 E2 አሁን 3 + 2 5 አሁንም እዛው ስር ነው ያለው ማለት ነው አሁን AX3 E2 ማለት ምን ማለት ነው ለምሳሌ ይሄን ተመልከቱ እስኪ በደንብ ይዩት አሁንም ተመልሼ AX5 ጋር ነው ያልኩት ቅድም ምንድነው ያልኳችሁ AX5 ውስጥ ሆኖ አንዱ ሲነሳ ይሄኛው ማለት ነው ምን አለን ቅድም ሲሶ አለን ኢኳቶሪያል ነው የሚነካው እንጂ አክሻል አይነካም ኦኬ AX5 ላይ AX3 E2 ማለት ሁለቱን በኢኳቶሪያል ላይ ያሉትን ነው የምናነሳቸው ሎን ፔር ነው የሚሆነው ማለት ለምሳሌ ሁለቱን ላንሳ ሌስቴክ ይሄን ላንሳ ለምሳሌ ይሄን ላንሳ አክሻሎቹን አልነካው እስኪ ይሄን ቅርጽ በደንብ ይዩት what is the shape of this one T shape ነው አይደል ያለው ስለዚህ AX3 E2 T shape የሆነ ሞለኪውላር ጂኦሜትሪ ያላቸው ማለት ነው ስለዚህ ምን ይሆናል A እዚህ ጋር ይቀመጣል 1 2 3 ትራያንግል ቅርጽ ላይ እንደዚህ እናስቀምጠዋለን ሶስት ሰራውንዲንግ አለ ሲባል ሰራውንዲንግ ዌት ይሆናል አንድ እዚህ ሁለተኛው እዚህ አክሻል ላይ ሶስተኛውን እዚህ ጋር ባደርገው የቀሩት ሁለቱ ሎን ፔር ይሆናሉ ማለት ነው አሁን ተመልከቱ ይሄው አንዱ ሎን ፔር እዚህ ጋር ይቀመጣል ሌላኛው ሎን ፔር እዚህ ጋር ይቀመጣል ይሄ ቅርጽ አይታይቷል ቲ ሼፕ አለው ማለት ታዲያ ሎን ፔር ምኑ ጋር ነው ያስቀመጥኩት ኢኳቶሪያል ፖዚሽን አክሲያል ላይ አይቻልም ስለዚህ the shape of the molecule is T shape ለምሳሌ ለዚህ ጥሩ ምሳሌ ClF3 እዚህ ላይ መመደብ እንችላለን ClF3 ለምሳሌ ClF3 ስንወስድ ባጭሩ ክሎሪን 7 ቫለንስ ኤሌክትሮን አለው therefore 1 times 7 7 next what fluorine how many fluorine 3 fluorine 3 times 7 21 total how much 28 ክሎሪን እዚህ ጋር ይቀመጣል ስንት ፍሎሪን አለ 3 1 2 3 1 2 3 6 ሲቀነስ 6 22 ለእያንዳንዱ 6 6 እንሰጣለን 18 ይመጣል ቀሪ አራቱ ለክሎሪን እንሰጣለን አሁን ሼፑን ትክክለኛ ሼፕ ለማግኘት ክሎሪን ላይክ A 1 2 3 ፍሎሪን ላይክ X 3 ፍሎሪኖች ስላሉ ማለት ነው ይሄ ምንድነው ሎን ፔር ስንት 2 ስለዚህ 3 ሲደመር ለስንት ነው 5 ቶሎ ብላችሁ ባለ 5 ሲገጥማችሁ ሁለቱ አክሻል ላይ ይቀመጣሉ አንዱ ኢኳቶሪያል ላይ ይቀመጣል ሁለቱ ሎን ፔር ኢኳቶሪያል ፖዚሽን ስለዚህ F3 ምን ይሆናል ክሎሪን እዚህ ጋር ትራያንግል ይኖራል እንደዚህ ትራያንግል ፖዚሽን አክሻል ይኖራል ማለት ነው ስለዚህ 3 ፍሎሪን አንድ እዚህ 2 3 የቀሩት ሎን ፔር እዚህ ጋር ይቀመጣሉ ማለት ነው ስለዚህ ይሄን በደንብ ይዩት ይሄው ሎን ፔር እዚህ ጋር ይቀመጣል አንደኛው ሎን ፔር እዚህ ጋር ይቀመጣል ማለት ነው አያችሁ ስለዚህ ሎን ፔር የት ነው ያስቀመጥኩት እኔ ኢኳቶሪያል ፖዚሽን this is T shape therefore AX3 E2 is T shape a good example is ClF3 እዚህ ላይ መመደብ እንችላለን ማለት ነው ሶስተኛው CAX2 E3 አሁን AX2 E3 ስንል ደግሞ ምን አይነት የሆነ ሞለኪውላር ጂኦሜትሪ ያለው look this one ተመልሼ አሁን AX5 ጋር ወሰድኳችሁ ኦኬ ተመልከቷል AX2 E3 ማለት እዚህ ጋር 3 ኢኳቶሪያሎች አሉ ሁለት አክሻል አለ ይሄ X5 እያለ ነው አሁን ደግሞ ሶስት ሎን ፔር ካለ ሶስቱ ሎን ፔር የት ይቀመጣል ኢኳቶሪያል ፖዚሽን ላይ ይቀመጣሉ ስለዚህ ምን ይሆናል ይሄን ስታነሱት ይሄን ቢነሳ ቅርጹ ይሄን ይሆናል ማለት what is the shape of this one this is linear የሆነ ሞለኪውላር ጂኦሜትሪ ይኖረዋል ማለት ነው ስለዚህ AX3 E1 ማለት ምንድነው A ሶስቱም ኢኳቶሪያሎች በሎን ፔር ነው የሚወረሩት this is ሎን ፔር እዚህ ጋርም ሎን ፔር ነው ያለው እዚህም ሎን ፔር ነው ያለው እዚህም ሎን ፔር ነው ያለው አክሻል ላይ X አለ
ከታች ማክሲያል ላይ x አለ therefore the shape of this one is linear a good example for this molecule is XeF2 xenon difluoride look xenon difluoride means xenon is what 1 times 8 electron because xenon is group 8 fluorine 2 times 7 because fluorine is group 7 14 electron total 22 electrons ስለዚህ ማን ይሆናል xenon መሃል ላይ ገባል ሁለት ፍሎሪኖች አሉ ማለት ነው ሁለት ሲንግል ቦንድ እንስራ 4 ሲቀነስ 4 ከ22 ላይ 4 ሲቀነሱ 18 ይቀራል each fluorine atoms need 6 electron 1 2 3 4 5 6 1 2 3 4 5 6 6 6 12 it remains 6 electron ማለት ነው ስለዚህ 6 ኤሌክትሮን ስለተረፈ 6ቱን ኤሌክትሮን ለዚነን እንሰጠዋለን ማለት ነው እዚህ ጋር አያችሁ ሎን ፔር ስለዚህ ምን ሆነ ዚነን ላይክ a ሁለቱ ፍሎሪኖች ላይክ x ax2 as a running lone pair yes how much 1 2 3 on central atom therefore ax2 e3 ይመጣል ስለዚህ ትክክለኛ ቅርጹን ስታስቀምጡ ዚነን ይሆንና እነዚህ ሶስቱ ፖዚሽኖች እዚህ ጋር አንዱ ይቀመጣል አንደኛው እዚህ ጋር ይቀመጣል ሎን ፔር አንደኛው ሎን ፔር እዚህ ጋር ይቀመጣል ማለት ነው አያችሁ ትራያንግል ቅርጹ በሎን ፔር ነው የሚቀመጠው ከዛ ከላይ ማን ይኖራል ፍሎሪን ከታችስ ፍሎሪን ይቀመጣል ከታች ሊኒየር የሆነ ሞለኪውላር ጂኦሜትሪ ይኖረዋል ማለት ነው ስለዚህ x5 ላይ ምንድነው ያየናቸው ማለት ነው x5 ላይ ሶስት ፖሲቢሊቲ ሊገጥማችሁ ይችላል 1 ax4 e1 ሲሶ ሞለኪውላር ጂኦሜትሪ 2 ax3 e2 t-shape molecular geometry and finally ax2 a3 linear የሆነ molecular geometry ሊገጥመን ይችላል ማለት ነው በቀጣይ ቪዲዮአችን ደግሞ የx6 እና የመጨረሻውን ሎን ፔር ኦፍ ኤሌክትሮን ቢኖረው እሱን አብረን እናያለን በቀጣይ ቪዲዮአችን ላይ እንገናኝ አመሰግናለሁ ሰላም ሁኑ